ማንኛውም እኛ የምናውቀው ነገር መጀመሪያና መጨረሻ አለው። የምንኖርባት ምድር ዳርቻ አላት። የያዝነው መጽሐፍ ገጽ ያበቃል። የምንጓዝበት መንገድ መድረሻ አለው። ነገር ግን ለአንድ አፍታ ቆም ብላችሁ አስቡ። እኛ ያለንበት ግዙፍ ዩኒቨርስ ማብቂያ ያለውን? ወደ አንድ አቅጣጫ ብቻ ሳናቆም ለቢሊዮን ዓመታት ብንጓዝ ምን ይፈጠራል? በመጨረሻ የምንጋጨው ከትልቅ ግንብ ወይም የጨለማ ገደል እንደርስ ሲሆን፣ ወይስ ዩኒቨርስ ማለቂያ የሌለው ሚስጥር ነው? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ አእምሯችን ለመሸከም የሚከብደውን ሳይንሳዊና ፍልስፍናዊ ጥያቄ እንመለከታለን። የዩኒቨርስ ጫፍ የት ነው? ይህ ጥያቄ የፊዚክስ ሕጎችን፣ የስፔስ ታይምን ትርጉም የሚፈትሽ ትልቅ እንቆቅልሽ ነው። ዛሬ በዚህ ቪዲዮ በሳይንስ መሰረት የዩኒቨርስን አስፈሪ ስፋት፣ የሰው ልጅ በህዋ ውስጥ የተጓዘበትን እውነተኛ ርቀት፣ ዩኒቨርስ የትና መቼ እንደተጀመረ፣ ከዩኒቨርስ ውጪ ቦታና ጊዜ የሚባል ነገር መኖሩን በጥልቀት እናያለን። እስከ መጨረሻው አብራችሁን ቆዩ። የዩኒቨርስን ጫፍ ለመፈለግ መጀመሪያ የምናስስባትን ሜዳ ስፋት ማወቅ ይኖርብናል። ዩኒቨርስ ምን ያህል ሰፊ ነው? ሳይንቲስቶች እኛም ማየትና ልንታዘባት የምንችለውን የዩኒቨርስ ክፍል ኦብዘርቨብል ዩኒቨርስ ብለው ይጠሩታል። የዚች የምናያት ዩኒቨርስ ስፋት ብቻ ከጫፍ እስከ ጫፍ በዲያሜትር 93 ቢሊዮን የብርሃን ዓመት ወይም ላይት ይርስ ነው። ይህ ቁጥር ዝም ብሎ ቁጥር አይደለም። ብርሃን በአንድ ሰከንድ ውስጥ 300,000 ኪሎ ሜትር ይጓዛል። በአንድ ዓመት ውስጥ የሚጓዘው አስገራሚ ርቀት ደግሞ አንድ የብርሃን ዓመት ይባላል። እንግዲህ አስቡት፣ በሰከንድ 300,000 ኪሎ ሜትር የሚሮጠው ብርሃን የዩኒቨርስን አንድ ጫፍ ይዞ ወደ ሌላ ጫፍ ለመድረስ 93 ቢሊዮን ዓመታት ይፈጅበታል። እኛ የምናየው የምንታዘበው ዩኒቨርስ ይህን ያህል ከሆነች ማየት የማንችለውና ከኛ እይታ ውጭ ያለው እውነተኛ ዩኒቨርስ ምን ያህል እንደሚሰፋ ማሰብ የአእምሮን አቅም ይፈትናል። በአጭሩ ዩኒቨርስ እኛ ከምናስበው በላይ ብቻ ሳይሆን እኛ ልናስበው ከምንችለው በላይ ግዙፍ ነው። በዚህ እጅግ ሰፊ በሆነው የሰማይ አካል ውስጥ በሀብል እና በጄምስ ዌብ ቴሌስኮፕ የተደገፉ አዳዲስ ጥናቶች እንደሚያሳዩት እኛ በምናያት ዩኒቨርስ ውስጥ ብቻ ከ2 ትሪሊዮን በላይ ጋላክሲዎች አሉ። እያንዳንዱ ጋላክሲ ደግሞ በውስጡ በአማካኝ ከ100 ቢሊዮን እስከ 1 ትሪሊዮን የሚደርሱ ከዋክብትንና ፕላኔቶችን ይዟል። ለምሳሌ እኛ ሚልኪዌይ ጋላክሲን እንውሰድ። ለእኛ እጅግ በጣም የቅርብ ጎረቤታችን የሚባለው አንድሮሜዳ ጋላክሲ ከኛ 2.5 ሚሊዮን የብርሃን ዓመት ይርቃል። ይህ ማለት ምን ማለት ነው? ዛሬ በቴሌስኮፕ ወደ ሰማይ ስንመለከት የምናየው የአንድሮሜዳን ጋላክሲ ምስል የዛሬን ሳይሆን ከ2.5 ሚሊዮን ዓመታት በፊት ብርሃኑ ከጋላክሲው ተነስቶ ሲጓዝ የነበረውን ጥንታዊ ምስል ነው። ዛሬ በዚያ ጋላክሲ ውስጥ ምን እየተካሄደ እንዳለ ማወቅ አንችልም። ምናልባት ዛሬ ላይ ጋላክሲው ፈንድቶ ቢጠፋ እንኳ እኛ ይህንን በምድር ላይ ሆን ለማየት ሌላ 2.5 ሚሊዮን ዓመታት መጠበቅ አለብን። ሳይንቲስቶች እንደሚገመቱት በጠቅላላው ዩኒቨርስ ውስጥ ያሉት የፕላኔቶች ብዛት በምድር ላይ ካሉት የሁሉም ባህሮችና ውቅያኖሶች የአሸዋ ቅንጣቶች በ10 ሺህ እጥፍ ይበልጣል። ይህንን ሁሉ እልፍ አእላፍ ዓለም ስናስብ እኛ የምንኖርበት ምድር በኮስሚክ ውቅያኖስ ውስጥ ያለች አንዲት ኢምንት የአቧራ ቅንጣት መሆኗን እንረዳለን። ታዲያ ይህንን ሁሉ ግዙፍና አስፈሪ ህዋ ለመመርመር እኛ የሰው ልጆች በቴክኖሎጂያችን ምን ያህል ርቀት ተጉዘናል? በሰው ልጅ ታሪክ ውስጥ ከምድር ተነስታ ወደ ጥልቅ ህዋ እጅግ በጣም ርቃ ሄደችው ሰው ሰራሽ ቁስ ቮዬጀር 1 የተባለችው ታሪካዊቷ መንኮራኩር ናት። በ1977 ዓ.ም የተተኮሰችው ይህች አነስተኛ መንኮራኩር በአሁኑ ሰዓት ከምድር 24 ቢሊዮን ኪሎ ሜትር ገደማ ርቃ ትገኛለች። አሁን ያለችው ከፀሐይ ስርዓት ወይም ሶላር ሲስተም ውጪ ባለው ኢንተርስቴላር ህዋ ውስጥ ነው። 24 ቢሊዮን ኪሎ ሜትር ለሰው ልጅ አይምሮ እጅግ ግዙፍ ርቀት ነው። ነገር ግን ከዩኒቨርስ አጠቃላይ ስፋት ጋር ስናነጻጽረው ቮዬጀር 1 ለ49 ዓመታት ያህል ሌሊት ከቀን በሰከንድ 17 ኪሎ ሜትር እየበረረች የተጓዘችው ርቀት በዩኒቨርስ መለኪያ ከ1 ሚሊሜትር ያነሰ ነው። ሰው በአካል የረገጠው የቅርብ ጎረቤታችን ጨረቃን ብቻ ነው። እሱም ቢሆን ከምድር 384,000 ኪሎ ሜትር ብቻ ነው። ይህ የሚያሳየው እኛ የሰው ልጆች ገና ከደጃፋችን እንኳ ያልወጣን፣ ነገር ግን በታላቅ ጉጉትና እውቀት ሰማዩን የምንመረምር ታናናሽ ፍጥረታት መሆናችንን ነው። የዩኒቨርስን ጫፍ ለመረዳት ዩኒቨርስ እንዴት እንደሚሰራ ማወቅ አለብን። ብዙዎቻችን ዩኒቨርስ ሲባል ዝም ብሎ የቆመ በውስጡ ጋላክሲዎች የሚንቀሳቀሱበት ባዶ ሳጥን ይመስለናል። ነገር ግን እውነታው ፍጹም የተለየ ነው። አልበርት አንስታይን እንዳረጋገጠው ዩኒቨርስ የተሰራው ስፔስ ታይም ወይም ጊዜና ቦታ ከተባለ ፍሌክሲብል ከሆነ አካል ነው። የሚገርመው ነገር ዩኒቨርስ እየሰፋ ነው። ፍጹም በሆነ ከፍተኛ ፍጥነት እየተለጠጠ ወይም ኤክስፓንድ እያደረገ ይገኛል። ይህንን ለመረዳት አንድ በላዩ ላይ በማርከር የተሳለበት ፊኛ በአይምሯችሁ አስቡ።
ፊኛውን ስትነፉት በነጥቦቹ መካከል ያለው ርቀት እየሰፋ ይሄዳል። እዚህ ላይ ዋናው ሚስጥር ነጥቦቹ በፊኛው ላይ እየተንቀሳቀሱ አይደለም፣ ራሱ የፊኛው ላስቲኩ ወይም ቦታው ነው እየተለጠጠ ያለው። በዩኒቨርስም ውስጥ ያሉ ጋላክሲዎች በቦታ ላይ እየተንቀሳቀሱ ሳይሆን በመካከላቸው ያለው ስፔስ ራሱ ነው እያበጠና እየተለጠጠ ያለው። እኛ ደግሞ እዚህ እየተለጠጠ ባለው ኮስሚክ ፊኛ ውስጥ የምንኖር ፍጥረታት ነን። ታዲያ ይህ እየተለጠጠ ያለ አካል መጨረሻና ጫፍ አለው? የዩኒቨርስን ጫፍ ወይም ማብቂያ ለማግኘት የምናደርገው ጉዞ የግድ ወደ መጀመሪያው ታሪካዊ ምዕራፍ ሊወስደን ይገባል። ለመሆኑ ይህ ሁሉ እኛ የምናየው እልፍ አእላፍ የከዋክብቶችና የጋላክሲዎች ውበት መቼና የት ተጀመረ? የዘመናችን አስደናቂው የሥነ ፈለክ ሳይንስና የኮስሞሎጂ ሊቃውንት በጽኑ እንዳረጋገጡት ይህ የምንኖርበት ግዙፍ ዩኒቨርስ የተወለደው ከ13.8 ቢሊዮን ዓመታት በፊት ነው። ይህ መጀመሪያ ደግሞ በሳይንሱ ዓለም ዘ ቢግ ባንግ ቲዎሪ ወይም ታላቁ ፍንዳታ በመባል ይታወቃል። እዚህ ላይ ግን በብዙዎቻችን አይምሮ ውስጥ ያለ እና መታረም ያለበት አንድ ትልቅ ስህተት አለ። ብዙ ሰዎች ቢግ ባንግ ሲባል አንድ ዝግጁ የሆነ ጥግ የሌለው ጨለማ ባዶ ቦታ ወይም ክፍል ነበረ። ከዚያም በዚያ ጨለማ ውስጥ ቦምብ የመሰለ ፍንዳታ ተከሰተ ብለው ያስባሉ። ነገር ግን እውነታ ፍጹም የተለየ ነው። ከቢግ ባንግ በፊት ባዶ ቦታ ስፔስ ወይም ታይም ጊዜ የሚባል ነገር ጨርሶ አልነበረም። ቢግ ባንግ ራሱ የቦታና ጊዜ መፈጠር ጄኔሲስ ነው። ፍንዳታው የተከሰተው በአንድ የሆነ አካባቢ ላይ ሳይሆን ራሱ ቦታ ወይም ስፔስ የምንለው በአንድ ነጥብ ላይ ታምቆ የቆየና ፈንድቶ መዘርጋትና መስፋፋት የጀመረ ነገር ነው። ታዲያ ይህ ትልቅ ክስተት የት ነው የተከሰተው ወይም የፍንዳታው ማዕከል የት ነው ለሚለው አስገራሚ ጥያቄ የኮስሞሎጂ ሊቃውንት የሚሰጡትን ምላሽ አይምሮን የሚያስገርም ነው። መልሱ በሁሉም ቦታ ወይም ኤቭሪዌር ነው። ምክንያቱም ከ13.8 ቢሊዮን ዓመታት በፊት ዛሬ የምናየውና ማየት የማንችለው መላው ግዙፍ ዩኒቨርስ ጋላክሲዎች፣ አተሞች በአንድ ላይ ተጨምቀው ፍጹም ጥቃቅን ሞቃትና ጥቅጥቅ ያለች ከአንድ አተም የምታንስ ሲንጉላሪቲ የምትባል ነጥብ ውስጥ ነበረ። ይህች ጥቃቅን ነጥብ በሴኮንድ ክፍልፋይ ውስጥ በከፍተኛ ፍጥነት ተለጥጣ አብጣና ተዘርግታ ነው ዛሬ የምናየውን ቢሊዮን የብርሃን ዓመታት የሚሰፋውን ግዙፍ ዓለም የፈጠረችው። ስለዚህ የቢግ ባንግን ማዕከል ለመፈለግ ወደ የትኛውም የሰማይ አቅጣጫ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ብንመለከት አንድ ነው። እኛ ራሳችን ያኔ ከፈነዳውና ዛሬ ድረስ በከፍተኛ ፍጥነት እየተለጠጠ ካለው ማዕከል ውስጥ እንገኛለን ይልናል ሳይንስ። ይህ የቢግ ባንግ ሳይንሳዊ እውነታ አንድን ትልቅ የፍልስፍና በር ይከፍትልናል። ዩኒቨርስ ከተወለደ 13.8 ቢሊዮን ዓመቱ ከሆነ ይህ ማለት ጊዜ መቁጠር የተጀመረው ከዚያ ዕለት ጀምሮ ነው ማለት ነው። ታዲያ ዩኒቨርስ በዚህ መልኩ በአንድ ነጥብ ተነስቶ መለጠጥ ከጀመረ ይህ መለጠጥ የሚቆምበትና ዩኒቨርስ የሚያበቃበት ወሰን ወይም ጫፍ ይኖረው ይሆን? ወደ ቀጣዩ ምዕራፍ ስንሻገር ምስጢሩ ይበልጥ እየጠለቀ ይሄዳል። አሁን ወደ ዋናው ጥያቄ እንምጣ። የዩኒቨርስን ጫፍ ብናልፍ ከዩኒቨርስ ውጪ ምን አለ? እዚያስ ስፔስ፣ ታይም፣ ቦታና ጊዜ አለ? ለዚህ ሳይንሳዊ አጭር መልስ ከዩኒቨርስ ውጪ የሚባል ነገር የለም የሚል ነው። ይህ አይምሯችን ለመቀበል በጣም ከባድ ነው። ምክንያቱም እኛ ሰዎች ሁል ጊዜ አንድ ነገር ካለ ከሱ ውጪ ሌላ ባዶ ቦታ መኖር አለበት ብለን እናስባለን። ነገር ግን ቦታ፣ ስፔስ ወይም ታይም፣ ጊዜ የራሱ የዩኒቨርስ ውጤቶች ናቸው። ከዩኒቨርስ ውጪ ቦታ የለም። ስለዚህ የት ብሎ መጠየቅ ትርጉም አይኖረውም። ጊዜም የለም። ስለዚህ ከዩኒቨርስ በፊት ምን ነበረ ማለት አይቻልም። ሳይንቲስቶች ይህንን ሲያስረዱ ልክ በምድር ላይ ቆማችሁ ወደ ሰሜን ዋልታ ወይም ኖርዝ ፖል ከደረሳችሁ በኋላ ከዚህ በመቀጠል ይበልጥ ወደ ሰሜን እንዴት እሄዳለሁ ብሎ ከመጠየቅ ጋር አንድ ነው ይሉታል። የሰሜን ዋልታ የመጨረሻው የሰሜን አቅጣጫ ማብቂያ እንደሆነ ሁሉ ዩኒቨርስም የቦታና የጊዜ መጨረሻ ነው። ነገር ግን በአንዳንድ የሳይንስ መላምቶች እንደ መልቲቨርስ የኛ ዩኒቨርስ እንደ አንድ አነስተኛ በብል ሆኖ ከኛ ውጪ ሌሎች በቢሊዮን የሚቆጠሩ የራሳቸው የፊዚክስ ሕግ ያላቸው ሌሎች ዩኒቨርሶች ሊኖሩ ይችላሉ ይላሉ። ነገር ግን ያንን ለማረጋገጥ እስካሁን ምንም አይነት ሳይንሳዊ ማስረጃ የለንም። እሺ ቲዎሬቲካሊ ወይም በተግባር የዩኒቨርስን ጫፍ በአካል መድረስ እንችላለን? ሳይንሱ የሚሰጠን መልስ ፍጹም አንችልም የሚል ነው። ለዚህ ደግሞ ሁለት ዋና ዋና ምክንያቶች አሉ። አንደኛው ምክንያት የዩኒቨርስ መስፋት ፍጥነት ነው። የዩኒቨርስ ጫፎች ከኛ እየራቁ ያሉት ከብርሃን ፍጥነት በላይ በሆነ ፍጥነት ነው። በአይንስታይን ሕግ መሰረት በማንኛውም ዩኒቨርስ ውስጥ ያለ ቁስ ከብርሃን ፍጥነት በላይ ሊጓዝ አይችልም። ስለዚህ እኛ በብርሃን ፍጥነት እንኳን ብንጓዝ የዩኒቨርስ ጫፍ እኛ ልንጓዝ ከምንችለው በላይ ስለሚጓዝ ልንደርስበት አንችልም። ሁለተኛው ምክንያት የዩኒቨርስ ቅርጽ ነው።
ብዙ ሳይንቲስቶች እንደሚሉት ዩኒቨርስ ጫፍ ወይም የግንብ ማብቂያ የለውም። ልክ በክብ መሬት ላይ ወደፊት ቀጥ ብላችሁ ብትጓዙ የመሬት መጨረሻ ላይ ሳትደርሱ መሬትን ዞራችሁ ወደ ነበራችሁበት እንደምትመለሱት ሁሉ በዩኒቨርስ ውስጥም አንድ አቅጣጫ ለቢሊዮን ዓመታት ቀጥ ብላችሁ ብትጓዙ ዩኒቨርስ በራሱ ላይ የተጠማዘዘ ከርቭድ ስለሆነ ጫፍ ሳታገኙ ተመልሳችሁ ወደ መነሻችሁ ነው የምትመጡት። ስለዚህ ዩኒቨርስ ወሰን የለውም፣ ነገር ግን ውስን ነው። እንግዲህ ሁሉንም ነጥቦች በአንድ ላይ ስናያይዛቸው የምንደርስበት እውነት እጅግ አስገራሚ ነው። ዩኒቨርስ ጫፍ አለው ወይስ የለውም? እኛ የምናውቃት የ93 ቢሊዮን የብርሃን ዓመቱ ዩኒቨርስ የራሱ የሆነ የእይታ ጫፍ አለው። ነገር ግን ከሱ በስተጀርባ ያለው እውነተኛው ዓለም ማለቂያ የሌለው ወሰን ሊሆን ይችላል። የፊዚክስ ሕጎች፣ የብርሃን ፍጥነት ወሰንና የዩኒቨርስ መለጠጥ እኛ የሰው ልጆች በዚህ ኮስሚክ በብል ውስጥ እንድንኖር የፈረዱብን ይመስላል። ነገር ግን በአካል መጓዝ ባንችልም በሳይንስና በአእምሯችን እውቀት ግን የዩኒቨርስ ጫፍ አልፈን መመርመር ችለናል። እናንተስ ምን ታስባላችሁ? ዩኒቨርስ መጨረሻና ማለቂያ የሌለው ሜዳ ነው ወይስ አንድ ቀን የምንደርስበት ሚስጥር አለው? የእናንተን ውድ አስተያየት ከታች ባለው የኮሜንት መስጫ ላይ አካፍሉ። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።